የመጀመሪያው ጥያቄ የጠቅላይ ሚኒስትሩ የኖቤል ሽልማት በአንተ አይን ልክ ነው ይገባቸው ነበር ወይስ ልክ አይደለም? ይገባቸዋል። አይ ቲንክ ዘንድሮ ለአብይ ባይሰጥ እኔ ይገርመኝም ነበር። ሽልማቱ ለምን ተሰጠ? አንደኛ ሽልማቱ የሰላም ሽልማት ነው። ሁለተኛ ለምን ተሰጠ የሚለው ማየት አለበት። በጣም ወደ 100,000 ሰው ያለቀበትን የኤርትራና የኢትዮጵያ የድንበር ጉዳይ በከፍተኛ ፍጥነት ማጠናቀቁ መጀመሪያ እኮ ሽልማት ያገኘው እዚህ ከተማ ነው። ህዝብ ግልብጥ ብሎ እሱና ኢሳያስን ምን ያህል እዚህ ሀገር እንደሲጠላ እንደነበረ እናውቃለን። ህዝብ እንደዛ ግልብጥ ብሎ ሲወጣ የኢትዮጵያ ህዝብ እኮ አብይን ሸልሞታል። ስለዚህ ዓለም ሪኮግናይዝ ቢያደርገው ለምንድን ነው ሰው የሚገርመው? ቅናት ካልሆነ በስተቀር። ያ ብቻ አይደለም፣ ሪጂናሊ ዶሜስቲክሊ ብዙ አልሰራም አብይ። እውነቱን ነው መናገር፣ በአካባቢው የሰራውን ያህል በውስጥ ቢሰራው ኖሮ ብዙ እንትን ያስፈልገዋል። ሁለተኛ የሱዳን ሽግግር ወደ ህዝብ እርስ በርስ ጦርነት እንዳይገባ ከፍተኛ ሚና አድርጓል። እንዳውም እኔ የኖቤል ሽልማቱ ደብዳቤ ትክክል አልነበረም ባይ ነኝ። የኢትዮ ኤርትራን ጦርነት መጨረሱ ላይ ብቻ ነው ያነጣጠረው። ስለዚህ የሱዳንንም መጨመር ነበረባቸው። ያ ብቻ አይደለም፣ ሶማሊያ ላይ እኮ መረጋጋትን የፈጠረ ፖሊሲ መከተል ጀምሯል። ከዛ በፊት የነበረው መንግስት የሶማሌን ጎሳዎች የሶማሌን ዋርሎርዶች አንዱ በማጣላት ነበር ሲቀጥል የነበረው። ይሄን በመተው ማዕከላዊ መንግስት በመደገፍና በማቀራረብ ደረጃ የሰራው በጅቡቲና በኤርትራ መካከል የነበረውን ግጭት ዲፊውዝ በማድረግ ደረጃ የሰራው ስራ በተለይ የመጀመሪያው 6 ወር 7 ወር የሰራው አካባቢውን የማረጋጋት የተስፋ የማጫር ስራ ይገባዋል። እንደምታውቀው ነው የአብይ ተቺ ነኝ። እውነታን ግን መሻር የለበትም። ስለዚህ ያንን ሽልማት እሱ ባያገኝ እሱ እንዳውም አምና ማግኘት ነበረበት። እውነቱን ለመናገር ዘንድሮ ነው ያገኘው። ደብዳቤውን በኬርፉሊ ስታየው ደግሞ ወደ አንተ ሁለተኛው ጥያቄ ይመጣል። ኮሚቴው ኖት አድርጓል። ይሄን